አዎንታዊ ንግግሮች በፈተና ወቅት የሚሰማንን የፍርሃት ስሜት ተቆጣጥረን ጥሩ ውጤት ማስመዝገብ እንድንችል የጎላ ሚና አላቸው። በዚህ ቪዲዮ 21 የተመረጡ አዎንታዊ ንግግሮች ቀርበዋል። እነዚህን አዎንታዊ ንግግሮች በቀን ቢያንስ አንድ ጊዜ በጥሞና በማዳመጥ በፈተና የላቀ ውጤት ማስመዝገብ ትችላላችሁ። አሁን እንጀምር። በቅድሚያ ተረጋግታችሁ ከወገባችሁ ቀጥ ብላችሁ ተቀመጡ። ጸጥታ ያለበት ስፍራ ቢሆን የተመረጠ ነው። አየር ወደ ውስጥ አስገቡ። ያስገባችሁትን አየር ለተወሰነ ሰከንድ እዚያው ላይ ያዙት። ከዚያም ቀስ እያላችሁ አየሩ እንዲወጣ አድርጉ። ይህንንም ቢያንስ 3 ጊዜ ደጋግሙት። አየሩ ወደ ውስጥ ማስገባት፣ ትንሽ አየሩን ይዞ ማቆየት፣ ከዚያም ወደ ውጭ ማስወጣት። ከዚህ ቀጥሎ የማነባቸውን አዎንታዊ ንግግሮች ድምጻችሁን ከፍ አድርጋችሁ መድገም ትችላላችሁ። ድምጻችሁን ከፍ አድርጋችሁ መድገም በማትችሉበት ሁኔታ ውስጥ ከሆናችሁ በአእምሯችሁ መልሳችሁ መናገር ወይም መድገም ትችላላችሁ። በራሴ እተማመናለሁ። በራሴ እተማመናለሁ። አእምሮዬ የተረጋጋ ነው። አእምሮዬ የተረጋጋ ነው። ያጠናሁትን አስታውሳለሁ። ያጠናሁትን አስታውሳለሁ። ፍርሃትን በመተማመን እቀይራለሁ። ፍርሃትን በመተማመን እቀይራለሁ። በፈተና ውስጥ ትኩረቴን እጠብቃለሁ። በፈተና ውስጥ ትኩረቴን እጠብቃለሁ። እያንዳንዱን ጥያቄ በጥበብ እመልሳለሁ። እያንዳንዱን ጥያቄ በጥበብ እመልሳለሁ። እኔ ሁልጊዜም ዝግጁ ነኝ። እኔ ሁልጊዜም ዝግጁ ነኝ። ከባድ ጥያቄዎችን መፍታት እችላለሁ። ከባድ ጥያቄዎችን መፍታት እችላለሁ። ጥረቴ ጥሩ ውጤት ያመጣል። ጥረቴ ጥሩ ውጤት ያመጣል። ዛሬ የምችለውን ሁሉ አደርጋለሁ። ዛሬ የምችለውን ሁሉ አደርጋለሁ። እኔ ጠንካራ፣ ብቁ እና ችሎታ ያለኝ ተማሪ ነኝ። እኔ ጠንካራ፣ ብቁ እና ችሎታ ያለኝ ተማሪ ነኝ። ለመድፈን ድብን አድርጌ አጠናለሁ።
ለመድፈን ድብን አድርጌ አጠናለሁ። ለማጥናት ምንም አይነት ማነቃቂያ አያስፈልገኝም። ለማጥናት ምንም አይነት ማነቃቂያ አያስፈልገኝም። በፈተና ወቅት ጊዜን በአግባቡ እጠቀማለሁ። በፈተና ወቅት ጊዜን በአግባቡ እጠቀማለሁ። ዛሬ ጠንክሬ መዘጋጀቴ የሆነ ቀን ተመራጭ ባለሙያ ያደርገኛል። ዛሬ ጠንክሬ መዘጋጀቴ የሆነ ቀን ተመራጭ ባለሙያ ያደርገኛል። ከእያንዳንዱ አስቸጋሪ ፈተና እየተማርኩ የተሻለ ማንነት ገነባለሁ። ከእያንዳንዱ አስቸጋሪ ፈተና እየተማርኩ የተሻለ ማንነት ገነባለሁ። የማጠናው ለማለፍ ብቻ ሳይሆን የነገ ማንነቴን ለመገንባት ነው። የማጠናው ለማለፍ ብቻ ሳይሆን የነገ ማንነቴን ለመገንባት ነው። በጥናት ጊዜ ትኩረቴን የሚሰርቁ ነገሮችን ከአቅራቢያ አርቃለሁ። በጥናት ጊዜ ትኩረቴን የሚሰርቁ ነገሮችን ከአቅራቢያ አርቃለሁ። ፈተና አያስፈራኝም። ፈተና አያስፈራኝም። ደጋግሜ አጠናለሁ። በፍጹም ተስፋ አልቆርጥም። ደጋግሜ አጠናለሁ። በፍጹም ተስፋ አልቆርጥም። መርሃ ግብር አዘጋጅቼ በየጊዜው አጠናለሁ። ባለቀ ሰዓት መጨናነቅ አልፈልግም። መርሃ ግብር አዘጋጅቼ በየጊዜው አጠናለሁ። ባለቀ ሰዓት መጨናነቅ አልፈልግም። አንድ ተማሪ ምንም ሳይዘጋጅ አዎንታዊ ንግግሮችን ብቻ በማዳመጥ ጥሩ ውጤት ሊያመጣ አይችልም። ነገር ግን አዎንታዊ ንግግሮች ስነ ልቦናዊ ችግሮችን ማለትም ከፈተና ጋር የተያያዙ የፍርሃት፣ የጭንቀት፣ ትኩረት የማጣት እንዲሁም ያለ መረጋጋት ባህሪያትን በመቀነስ የፈተና ውጤታችንን ከሚጠበቀው በላይ ከፍ ማድረግ ይችላሉ። ቪዲዮውን ከወደዳችሁት ላይክ ማድረግ፣ ሰብስክራይብ ማድረግ እንዳትረሱ። በተመሳሳይ ቪዲዮ ወደፊት እስከምንገናኝ መልካም ጊዜ። ቻው።